ሁለቱም አይነት ከለር አለን። የወደዳችሁት በፒንክ ከወደዳችሁ በብሉ ከወደዳችሁ ኦርደር ማድረግ ትችላላችሁ። ያው የልብሱ ውበት የሚለካው በእንደነዚህ አይነት ከለሮች ነው፣ ጠንከር ባሉ ከለሮች ነው ይባላል እናቶቻችን ሲሉ ማለት ነው። ኬሻ የሚባለው አይነት መዝጊያ ነውና በጣም የሚያምር አይነት ከለር ነው። በተለይ አረንጓዴ አድናቂዎች ለአረንጓዴ ለሚወድ አይነት ሰው ኩታ ላይ ያሉ ጥበቦች ናቸው እነዚህ ጥበቦችና በጣም ብዙ ሰው በጣም ነው የሚወዳቸው እነዚህን ጥበቦች የኩታ ጥበቦችን። ሰላም የለንግስት ጥበብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበረ? በሳምንታችን መተናል። ላይክ እና ሰብስክራይብ እንደምታደርጉልን ተስፋ እናደርጋለን። አስተያየታችሁን ጻፉልኝ፣ ሼርም ብታደርጉልኝ ደስ ይለኛል። ሁሉንም ብታደርጉልኝ እኔ ደስ ይለኛል። በዚህኛው ሳምንት ደግሞ ያዘጋጀውላችሁን ላሳያችሁ። እነዚህ ሁለት አንድ አይነት ጥለቶች ናቸው። እኛን ጥለት አሳይቻችሁ ነበር። አሁን ደግሞ ከለሯ መታለች፣ በላይት ብሉ ሆና መታለች። ውሃ ሰማያዊ ነው ውስጡ ያሉት ከለሮች፣ አገባባቸው፣ ዲዛይናቸው አንድ አይነት ነውና ሁለቱም አይነት ከለር አለን። የወደዳችሁት በፒንክ ከወደዳችሁ በብሉ ከወደዳችሁ ኦርደር ማድረግ ትችላላችሁ። ይሄኛው ልብስ በፈለጋችሁት አድርገን መስራት እንችላለን። ትንሽ ሰፋ ያለ ስለሆነ እጅና አንገት ጥልፍ አድርገን ራሱ ብንሰራው ደረቱ ላይ ወገቡ ላይ አድርገን ራሱ ብንጠልፈው የሚያምር አይነት ልብስ ነው። ምክንያቱም ከታች ሰፋ ያለ ነው፣ በጣም የቀጠነ አይደለም። አሁን ደግሞ ቀጭን ጥለት በእጅና አንገት ራሱ ፋሽን ነውና የዚህኛው ልብስ ዋጋ 17,000 ብር ነው አልቆ ማለት ነው። ከወደዳችሁት ደስ ይለኛል ኦርደር ብታደርጉ። በብዛት ሲሆን በተለይ ብዙ ጊዜ ወንዶች ካሉ እንደዚህ አይነት ልብስ አንለብስም ለሚላችሁ ጥበቡን ወዳችሁት በቃ በከለር ምክንያት እንዳታፋርሱ ብሉም አለላችሁ ነው። ሌሎች ደግሞ የምትፈልጓቸውን ከለሮች የሚያምርባችሁን ከለር ይሄ ከለር ያምርብኛል ካላችሁ ዋና መደቡን እሱን አድርገን መስራት እንችላለን። ምክንያቱም ዋና ዓላማችን እናንተን ማሳመር ስለሆነ ማለት ነው። ምንም የምንለብሰው ልብስ እኛን ማሳመር አለበት ብዬ አስባለሁኝ። ወደ ቀጣዩ ደግሞ እንሂድ። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። እቺ ከለር በጣም የምታምር አይነት ከለር ናት። ትንሽ ኮስተር ያለች ወይ ደግሞ ዋጥ ያለች ከለር ናት፣ ግን በጣም የሚያምር አይነት ከለር ነው። በአገር ባህል ልብስ ትንሽ ጠንከር ያለ ከለር የተለመደ ይመስለኛል። የተለመደ ብቻ ሳይሆን ያው የልብሱ ውበት የሚለካው በእንደነዚህ አይነት ከለሮች ነው፣ ጠንከር ባሉ ከለሮች ነው ይባላል እናቶቻችን ሲሉ ማለት ነው። ጠንከር ያለ ኮስተር ያለ የአገር ባህል ልብስ ይላሉና ይሄኛው ከለር ትንሽ ዋጥ ያለ የአገር ባህል ልብስ ነው፣ ግን በጣም የሚያምር ከለር ነው። ውስጡ ጥቁር አለው። መደቡ ራሱ በጣም ያምራል እና ደግሞ ሻምፓኝ ወርቀ ዘብ ስለሆነ ልብሱ በጣም የሚያምር አድርጎታል። ከተፈለገ ፈርጥ መደረግ ይችላል። ምክንያቱም እያንዳንዱ ውስጡ እንደ ዳይመንድ አይነት ያሉባቸው ቦታዎች ላይ ፈርጥ ብናደርግበት ያምራል። ካልሆነ ራሱ ያለ ፈርጥ፣ ምክንያቱም እንደ ፈርጥ ሆኖ የተሰሩ ቦታዎች ላይ ሻይን የሚያደርግ ነገር ስላለው ያለ ፈርጥ ራሱ በጣም የሚያምር አይነት ከለር ነውና ከተፈለገ በእጅና አንገት እንዳልኳችሁ በወራጅ አድርገን እንሰራለን። ዲዛይኑ በእናንተ ምርጫ፣ ጥለቱን ደግሞ እኛ አምጥተንላችኋል። የወደዳችሁትን መርጣችሁ ኦርደር አድርጉልን። ይሄኛው ልብስ 15,000 ብር ነው አልቆ ማለት ነው። ቀጣዩን ደግሞ እንየው። ቀጣዩ ከለር ደግሞ እቺ ናት። እቺኛዋም ከለሯ ኮስተር ያለች የምትባል ወይም ጠንከር ያለ ከለር ነውና ዋጣ ያለ ከለር ሳይሆን ትንሽ ፈካ ያለ ከለር ነውና ደመቅ ለማለት በተለይ ክርስትና ያለባችሁ ሰዎች ትልቅ ፕሮግራም ወይ ደግሞ ፕሮግራሜ ደመቅና ጎላ ብዬ መታየት እፈልጋለሁ ለምትሉ አይነት ሰዎች የሚሆን አይነት ነው። እንደምታዩት ውስጡ ያሉት ከለሮች በጣም ያምራሉ። ውስጡ እዚህ ጋር እንደ ዘንባባ ሆኖ የተሰራ ለዳይመንዶች ጥበብ ዲቴል የሆኑ ጥበቦች አሉ። በዚህ በኩል ደግሞ በሬሽንት አለ። በሬሽንት ሆኖ ነው የተሰራ ማለት በሬሽንት ማለት ዚግዛግ ማለት ነው። ዚግዛግ ሆኖ የተሰሩ ናቸውና ውስጡ ያሉት ከለሮች በጣም ያማምራሉ። መደቡ ይሄኛው በወራጅ ሆኖ ቢሰራ ራሱ በጣም ያምራል። በተለይ ትልቅ ፕሮግራም ያላችሁ ደግሞ እናቶቻችሁን ወይ ደግሞ በቃ እንደዚህ አይነት የሚያኮራ ቀጭን ልብስ ሆኖ ግን የትልቅ ልብስ አይነት ግርማ ሞገስ ያለው ማልበስ እፈልጋለሁ ለምፈልገው ሰው ጊፍት እንዲሰጥልኝ እፈልጋለሁ ብትሉ ራሱ ግርማ ሞገስ ያለው አይነት ልብስ ነውና እቺኛዋ ልብስ አልቃ 15,000 ብር ናት። ፈርጥ ማድረግ እንችላለን። ካልፈለጋችሁ ደግሞ ያለ ፈርጥም የአንገቱና የእጁን ዲዛይን በእናንተ ምርጫ እኛ እንደፈለጋችሁ አድርገን እንሰራላችኋለን። ደውሉልን። ቀጣይ ደግሞ እቺኛዋ ከለር ናት። እቺኛዋ ከለር እንደምታዩት ውስጧ መደቧ ብሉ ናት። ኦልሬዲ ውስጡ ሁለት አይነት ብሉ ሆኖ የተሰራ ነው፣ ግን በጣም የሚያምር አይነት ከለር ነው። አንዱ ከለር ከአንዱ ከለር በጣም ያምራል። ጸጥ ያለ ከለር ነው። ትንሽ ቢጫና ቀዩ ደመቅ ትላለች፣ ግን እሷ ራሱ ሌሎቹ ከለሮች መደቡ ጸጥ ያለ ስለሆነ ይህን ያልገኑ አይታይም እና በጣም ያምራል። ትወዱታላችሁ ብዬ አስባለሁ። አንዱ ከለር ከአንዱ ከለር ጋር ተዋህዶና ተጣምሮ እንዲሰራ ሆኖ ስለሆነ የተሰሩት በጣም ያምራል። እዚህኛው ልብስ ላይ ትንሽ ፈርጥ ራሱ ቢደረግበት ያምራል። ደመቅ ይበልልኝ ካላችሁ ፈርጥ እናደርግላችኋለን። ልብሱ ደግሞ በጥልፍ ሲታጀብ በጣም ያምራል። ደመቅ ማለት ባህሪ ያለው ትወዱታላችሁ ብዬ አስባለሁ። እንደነዚህ አይነት ከለሮች በተለይ የቀጭን ጥለት በጣም የምትወዱትና ምርጫችሁ የሆነው ቀጭን ጥለት ነውና እችኛዋ ልብስ አልቃ 15,000 ብር ናት። በግሩፕ ሆናችሁ ስትመጡ ደግሞ አስተያየት እናደርግላችኋለን። የወደዳችሁትን ደውሉልን፣ እንሰራላችኋለን። አስተያየትም ካላችሁ ደግሞ አስተያየታችሁን ንገሩን።
እናንተን ለማስደሰት ዘውትር እንሰራለን ብዬ አስባለሁ። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ጥበብ ናት። እቺ ጥበብ እንደምታዩት በጣም ቀጭን ናት እና የጥበቡ ዋና ሀሳብ ደግሞ የኩታ ጥበቦች ብዙ ጊዜ ካያችሁ ኩታ ላይ ያሉ ጥበቦች ናቸው እነዚህ ጥበቦች እና በጣም ብዙ ሰው በጣም ነው የሚወዳቸው እነዚህን ጥበቦች የኩታ ጥበቦችን። ፈትል ደግሞ ሲሆን ብዙ ጊዜ ከበደን ምናምን ስለሚባል እኛ ደግሞ በቀጭን ጥለት አድርገን በሁለት አይን አመጣ ነው ማለት ነው። በጣም ነው የሚያምረው። በወራጅ አድርገን ስንሰራው በእጅና አንገት ሆኖ ራሱ ሲሰራ በጣም ነው የሚያምረው። ጨርቁ እንደምታዩት በጣም ቆንጆ ሆኖ የተሰራ ጨርቅ ነው። አርቡ በጣም ትልቅ ነው፣ ሰፊ ነው። ከዚህ እስከዚህ ድረስ ያለው አርብ በጣም ሰፊ ነው። 72 ሆኖ የተሰራ ነው። ትልልቅ አርብ ቃለን ከፈለጋችሁ ከዛ በላይም ደግሞ በተለየ ኦርደር ካላችሁ መስራት እንችላለን። ውስጡ ያለው ከለር በጣም ያምራል። ዘንባባው ራሱ ውስጡ የሚታያችሁ ከሆነ ዘንባባው ራሱ በጣም ነው የሚያምረውና ከወደዳችሁት ኦርደር አድርጉት። የምትኮሩበት አይነት ልብስ ነውና እነዚህ ልብሶች ኦልሬዲ ፋሽን የሚያልፍባቸው አይነት ልብሶች አይደሉም፣ የሚሰለቹ አይነት ልብሶች አይደሉም። ደውሉልኝ፣ ቆንጆ አድርጌ ሰርቼ አስደስታችኋለሁ። በቀጣይ ደግሞ ያዘጋጀውላችሁ ይሄኛው አረንጓዴ ልብስ ነውና ፈዛዛ አረንጓዴና ደማቅ አረንጓዴ ሆኖ የተሰሩ ልብሶች ናቸው። ዳይመንድ ስራ ሆኖ የተሰራ ልብስ ነው። ሙሉ በዳይመንድ ሆኖ የተሰራ ነው። ደግሞ ሰንሰለት የሚባለው ጥበብ ነው። በጥልፍ ራሱ ታውቁታላችሁ። ሰንሰለት ሆኖ የተሰራ ጥበብ ነው። ዳርና ዳሩ መስጊያው ራሱ ኬሻ የሚባለው አይነት መዝጊያ ነውና በጣም የሚያምር አይነት ከለር ነው። በተለይ አረንጓዴ አድናቂዎች ለአረንጓዴ ለሚወድ አይነት ሰው በጣም ያምራል። ለፈርጥም ይመቻል። ፈርጥ ብናደርግበት ራሱ በጣም ያምራል። ከራሱ ከለር ጋር የሚሄድ አረንጓዴ ታች ያለው ፈርጥ ራሱ ብናደርግበት በጣም የምትወዱት አይነት ከለር ነውና ወራጅ አድርጋችሁ ማሰራት ትችላላችሁ እንደፈለጋችሁ። እጅና አንገት ጥልፍ፣ በተለይ እጅና አንገት ጥልፍ ራሱ ከታች ያለው በሰፋ ያለ ስለሆነ እጅና አንገት ጥልፍ አድርገን መስራት እንችላለን። እንደተፈለገ ሆኖ ይሰራል። ብቻ እናንተ ምረጡት፣ ውደዱት እንጂ እኛ እንደፈለጋችሁ አድርገን ቆንጆ አድርገን እንሰራላችኋለን። የዚህ ልብስ ዋጋ 15000 ብር ነው። በ5 አርብ ማለት ነው። 4 አርብ ከፈለጋችሁ ሌሎች አርቦች በቃ ተጨማሪ ነገር የምትፈልጉ ከሆነ ምንቀንስላችሁ ምንጨምርላችሁ ነገር ካለ ደውላችሁ አሳውቁን። ወደ ቀጣዩ ልብሳችን ደግሞ እንሂድ። በቀጣይነት ደግሞ ያዘጋጀውላችሁ እችኛዋ ልብስ ናት። እችኛዋ ልብስ ደግሞ ኤክስኤክስ የምትባል አይነት ልብስ ናት። ውስጡ ዲዛይኑ እንዳለ ያለው ኤክስኤክስ ነው። ዳርና ዳሩ ደግሞ ዳይመንዶች አሉት። በሬሽንት መዝጊያ ያለውና ከለሩ በጣም የሚያምር አይነት ከለር ነው። ከውስጥ ሻይኒ ነገር አለው። በተለይ አሁን ላይ ፈርጥ ያለበት ሻይን የሚያደርግ ነገር ፋሽን ስለሆነ ከውስጥ ሻይን የሚያደርግ ነገር አለውና ፈርጥ ባይደረግበት ራሱ ችግር የለውም። ግን ፈርጥ እናድርግበት ካላችሁ ራሱ በፈርጥ ሽብርቅ ማድረግ እንችላለን። እንድትወዱት አድርገን ማሳመር እንችላለን። ነጠላውም እንደምታዩት ናት። ቀጠን ያለች ሆና የተሰራች ናት። ከቀሚሷ ትንሽ ነው ቀጠን የምትለው፣ 1 ሳንቲም ምናምን አይነት ነው ቀጠን የምትለው። እቺ ልብስ አልቃ 15000 ነው። በ5 አርብም በ4 አርብም እንደፈለጋችሁ አድርገን መስራት እንችላለን። ከለሯን ይዋት ትወዷታላችሁ። በተለይ ግሩፕ ሆኖ ለሚያሰራ ሰው ብዙ ሆናችሁ ስታሰሩ ወንድ ልጅ ላለበት ቤት ውስጥ ተመራጭ የሆነ ከለር ነውና ደውሉልን፣ ደግሞ በስራ እናስደስታችኋለን። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ልብስ ናት። እቺ ልብስ እንደምታዩት ከስር ያለችው መደቧ ነጭ ሆነ የተሰራች ናት። ውስጡ ያለችው ግን ሰማያዊ ነገር አለው። በጣም ላይት የሆነ ሰማያዊ አይነት አለው። ውስጡ ያሉት ከለሮች አንዱ ከለር ከአንዱ ከለር የሚያምረው ነው የተሰራ ነው። ግን ውስጥ መስቀል አለው። የእስልምና እምነት ተከታዮች ውስጧ መስቀል አላት። ግን ከወደዳችሁት እችኛዋን እዚህ ጋር ደግመን መስቀሏን አጥፍተን መሸመን እንችላለን። አይ ይሄንን ራሱ ነው የምንፈልገው ካላችሁኝ ደግሞ ራሱን ሰርተን እንሰጣችኋለን ማለት ነው። እንደምታዩት ጨርቁ በጣም ቆንጆ የሆነ ጨርቅ ነው። 2 አይን የሚባል አይነት ጨርቅ ነው። ነጠላ በቀጭን ጥለት ሲሆን 1 አይን ነው የምንሰራው። ይሄው እንዲታያችሁ ነጠላው 1 አይን ነው። ግን 1 አይን ሆኖ በጣም የተመታ አይነት ልብስ ነው። በጣም ጥጥቅ ብሎ የተመታ የሚነጫጭ አይደለም። ጸጉር የሚያወጣ አይነት ልብስ አይደለምና ተወዱታላችሁ ብዬ አስባለሁ። ቆንጆ የሆነው አድርገን የምንሰራው ነው። ፈርጥ ከፈለጋችሁ ፈርጥ እናደርግላችኋለን። ያለ ፈርጥ ራሱ የሚያምር አይነት ከለር ነው። ጥልፍ ለማይፈልግ ሰው ራሱ በችኛዋ ተሰፍታ ታምራለች። ተወዷታላችሁ። አልቆ 15000 ብር ነው። ደውሉልኝ። እችኛዋ ደግሞ እንደምታዩት 100 ቁጥር ወይም ደግሞ ጎመኔ አይነት ከለር ናትና ውስጡ ያለችው አንዱ ጎመኔና ቢጫ ወይም ደግሞ ወርቀ ዘብ አይነት ከለር ነው ያለውና በጣም የሚያምር አይነት ከለር ነው። የብዙ ሰው ምርጫ እንደዚህ አይነት ከለር ነው። ተወዱታላችሁ ብዬ አስባለሁ። ሰንሰለት ስራ ነው። ጥበቡ ደግሞ ሰንሰለት ሆኖ የተሰራ ነው። ዳርና ዳር በሬሽንት መዝጊያ ያለው ከለሩ ከአንዱ ጋር ሆኖ ቆንጆ ሆኖ እንዲሳከር አድርጎ የተሰራ ልብስ ነውና
ፈርጥ ከተፈለገ ፈርጥ ማድረግ ይቻላል። ፈርጥ ካልተፈለገ ደግሞ እንደዚሁ ራሱ ሰርተን ብንሰጣችሁ ትወዱታላችሁ። የጥበብ ልብስ ብዙ ጊዜ ፈርጥ ማድረግ ግዴታ አይደለም። ሙሉ ጥልፍ ሲሆን ነው ፈርጥ ስናደርግበት የልብሱን ውበት በጣም የሚጨምረው። ፈርጥ አለማድረግ ደግሞ አንዳንድ በፈርጥ የተሰሩ ልብሶች አሉና ልክ እንደ ፎቶ አይመጣላችሁም። እችኛዋ ልብስ አልቃ 15000 ብር ናት። በ5 አርብ ማለት ነው። 4 አርብም ከፈለጋችሁ 4 አርብ እናደርግላችኋለን። ከለሯ ደግሞ እዩዋት፣ ትወዷታላችሁ። እችኛዋ ስራ ደግሞ እንደምታዩት በጣም ቀጭን ናት። 2 መደብ ሆነ የተሰራች ልብስ ናት እና ውስጥ ያሉት ከለሮች እስካሁን እንደነገርኳችሁ ፒች ናት። አሁን እቺ በዚህኛው ሰሞን ያሉት ከለሮች እነዚህ ስለሆኑ ነው በጣም የሚፈለጉ ከለሮች እና ትሬንድ የሆኑ ከለር እቺ ናት። ነጥላው ደግሞ እንደምታዩት በጣም ቀጭን ናት። በጣም ነው የምታምረው። በቃ የሆነ ሲምፕል ነገር ናት። ቅልል ብላ ጣል አድርገናት ብንሄድ ራሱ የሚያምር ወጣትንም የሚያደምቅ ወጣት በተለይ ወጣት የሆኑ ልጆች ላሏችሁ እናቶች፣ ወጣት ሴቶች ደግሞ ቢለብሱት ራሱ የሚያምር አይነት ልብስ ነውና ወጣትንም ትልቅ የሚያማክል አይነት ከለር ነው። ፈርጥ ከተፈለገ ፈርጥ መግባት ይችላል። ፈርጥ ካላስፈለጋችሁ ደግሞ ያለ ፈርጥ ራሱ ያምራል። ቀጭን ጥበብ በእጅ ጥልፍም በማሽን ጥልፍም የሚመጣ አይነት ከለር ነውና ደውሉልን። የዚህ ልብስ ዋጋ 15000 ብር ነው። በቀጣይ ደግሞ ያዘጋጀውላችሁ መደቡ ቬጅ ነው። ከታች ያለው ቬጅ ነው። እነዚህ ውስጥ ያሉት ደግሞ ጎመኔና ጎልደን ኦሬንጅ ሆኖ የተሰራ ነው። ውስጥ ያሉት ከለሮች አንዱ ከአንዱ ከለር በጣም የሚያምርና የሚወደድ አይነት ከለር ነውና ውስጡ አይረብሽም። ሲታይ የሚረብሽ አይነት አይደለም፣ የሚያደምቅ ነው። ላይት የሆኑ ከለሮች ተደባልቀው አንድ ብቻ ነው ጠንከር ያለች ከለር፣ እሷ ራሱ በላይቱ ከለር ስለተዋጠች የሚያምር አይነት ሆኖ የተሰራ ነው። ፈርጥ ራሱ ብዙ ያስፈልገው፣ ምክንያቱም ወርቀ ዘቡ ቢጫ ወርቀ ዘብ ስለሆነ ሻይን የማድረግ ባህሪ ያለው ነው፣ የመታየት ባህሪ ስላለው ወርቀ ዘብ ብዙ አያስፈልገውም። ፈርጥ ብዙ አያስፈልገውም። ፈርጥ ከተፈለገ ደግሞ ውስጡ መስቀሎች ውስጥ ማድረግ ይቻላል። እነዚህ መስቀል ሆኖ የተሸመኑ ስለሆኑ ማለት ነው። ይሄኛው ልብስ አልቆ 15000 ብር ነው። 5 አርብ ሆኖ ወራጅ ጥልፍ ሆኖ ማለት ነው። እጅና አንገት ጥልፍም ከፈለጋችሁ እጅና አንገት ጥልፍ ማድረግ እንችላለን። በግሩፕ ደግሞ በትለብቱት በጣም የሚያምር አይነት ከለር ነው። ትወዱታላችሁ ብዬ አስባለሁ። በቀጣይ ደግሞ ያዘጋጀውላችሁ ይሄኛው ነው። ይሄኛው ራሱ መደቡ ቬጅ ነው። ቬጅ ወርቀ ዘብ ሆኖ ላይት ሰማያዊና ቢጫ ወርቀ ዘብ ሆኖ የተሰራ ነው። ቬጁ ሳባ ነው፣ ወርቀ ዘብ አይደለም ሆኖ የተሰራ ልብስ ነው። በጣም ላይት የሆነ ከለር ነው። በጣም ያምራል። አሁን ይሄ ልብስ ብዙ ሰው የሚወደው አይነት ከለር ነውና በጣም ላይት የሆነ ከለር ነው። የቆዳ ልዩነት የለውም። ቆዳችንን አይመርጥም። በዛ ላይ ደግሞ ይሄ በወራጅ ጥልፍ ቢሰራ እጅና አንገት ጥልፍ ተሰርቶ ብቻውን ራሱ ቀጭን ጥበብ ጥልፍ አንፈልግም በስፌት ብቻ እንፈልጋለን ካላችሁ ተሰፍቶ ነጠላው ሰፊ ስለሆነ ከነጠላው ጋር ራሱ ቢለበስ በጣም የሚያምር አይነት ከለር ነው። የብዙ ሰው ምርጫ ነው። ብዙ ሰው ይወደዋል። እስቲ እዘዟትና ሞክሯት፣ ትወዷታላችሁ ብዬ አስባለሁ። እቺ ልብስ 15000 ብር ነው። ፈርጥ አትፈልግም፣ ያለ ፈርጥ። ምክንያቱም ወርቀ ዘቡ ቢጫ ስለሆነ ሻይኒ ነው፣ በጣም ያምራል። ስለዚህ ፈርጥ አይፈልግም። ይሄ ልብስ 15000 ብር ነው። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። ያው ፒንክ አበዛሽብን እንዳትሉ፣ ፒንክ አይደለም፣ ትንሽ ላይት ነገር ነው፣ ደመቅ ያለ አይደለም። እነዚህ ከለሮች በአሁን ላይ በጣም ትሬንድ ስለሆኑ ጸጥ ያሉ ከለሮች ሰው በጣም ስለሚፈልጋቸው ነው። ከመጪው ደግሞ ጾማት አይደለ? የሙስሊምም የኦርቶዶክስም የክርስቲያንም ጾም እየገባ ነው እና እንደዚህ አይነት ላይት የሆኑ ከለሮች በተደጋጋሚ ሀገር ባህል ልብስን ስለምንለብስ እንዳንሰለቸው ያደርገናል። በዛ ላይ ደግሞ በቃ ለየት ብለን እንድንታይ ያደርገናል። ጸጥ ያለ ከለር በተለይ የኛን ውበት የኛን መልክ ስለሆነ አጉልቶ የሚያወጣው እንድንታይ ያደርገናል። እንዴት ነው ድርብ ብለን እንድንታይ ያደርገናል እና እንደነዚህ አይነት ከለሮች ነው በአሁኑ ያመጣውላችሁ። ኦልሬዲ ዋጋው ተመሳሳይ ነው ከቅድሙ ጋር 15000 ብር ነው። ይሄ ደግሞ ውስጡ መስቀል አለው በጎልደን እና በፒንክ መስቀል አለው። መደቡ ደግሞ ግሬ ነው። 31 ቁጥር ሆኖ የተሰራ ነው። በጣም የሚያምር ከለር ነው። እኔ ልብስ ሲያልቅ እንዴት እንደሚያምር የትኛዋንም ሴት ያሳምራል። የቆዳ ልዩነት አይፈጥርም እና ደግሞ ከለራችን ሁላችን ድምቅ ብለን እንድንታይ ያደርገናል። ይሄው ነጠላ እንደምታዩት የጨርቅ ችግር የለብንም። ቆንጆ አድርገን እንሰራላችኋለን። ደውሉ ብቻ። በመጨረሻ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። እቺ ከለር ውስጧ ያለችው ከለር ምንድነው የሚባለው ብሉ ብላክ አይነት ከለር ነው ያለውና በላይት ነጭ ሆኖ ተሰክሯል። ከስር ደግሞ ብሉ ብላኩ ምንድነው የሚባለው ሽመናው ከስር ደግሞ እሱ አለበት ማለት ነውና በጣም የሚያምር አይነት ከለር ነው። በብዛት እንደነዚህ አይነት ከለሮች ቀላ በጣም ቀይ ለሆነ ሰውና ኖርማል አይነት ከለር ላለን ሰዎች ላላችሁ አይነት ሰዎች የሚያምር አይነት ከለር ነውና ዳይመንድ ሽመና ነው። ከፈለጋችሁ ሰንሰለት የሚባለው ሙሉ ዳይመንድ ነው። ሰንሰለት ሆኖ የተሰራ ነውና ከተፈለገ ፈርጥ እናደርጋለን። ካልተፈለገ ደግሞ እንደዚህ ሆኖ ራሱ ቢሰራ በጥልፍ ራሱ ሲሰራ በጣም የሚያምር አይነት ልብስ ነውና ጥልፍ የሚቀበል ጥልፍ የሚያሳምረው አይነት ልብስ ነውና
ትወዱታላችሁ። 5 አርብ አድርገን ወራጅ ስንሰራ 4 አርብ ሆኖ ሙሉ ሲሰራ ጥበቡ እንደዚህ ታዩትና ተጠልፎ ሲያልቅ እኛ ራሱ አንዳንዴ የምንደነግጥባቸው ልብሶች አሉና ይሄ ልብስ እንደዚህ አይነት ነገር ነው። ተጠልፎ ሲያልቅ በጣም የሚያምር አይነት ልብስ ነውና ደውሉልን፣ ኦርደር አድርጉ፣ እንሰራላችኋለን። ኦርደር ማድረግ የምትፈልጓቸውን ልብሶች በዋትሳፕ በቴሌግራም መደወል ትችላላችሁ። በቀጥታም ስልክ መደወል ትችላላችሁ። አድራሻዬ 22 አዲሱ ስቴዲየም ፊት ለፊት ነው ያለው። እስካሁን ድረስ ከእናንተ ጋር የቆየሁት እኔ ሳምራዊት መኮንን ነኝ። በቀጣይ ቪዲዮዎች ደግሞ እመጣለሁኝ። መልካም ሳምንት። ጾም እየገባ ነው። የረመዳንም የኦርቶዶክስም ኩዳዴ ጾም እየገባ ነውና በሰላም እንዳስጀመረ በሰላም ያስጨርሰን እላለሁኝ። መልካም ጊዜ